አጠቃላይ ሰባተኛው ሀገራዊ ምርጫ መንታ ግቦች አሉት። እነዚህ መንታ ግቦች አንደኛው ሰላማዊ፣ ዲሞክራሲያዊ፣ ነፃ፣ ፍትሃዊ የሆነ ምርጫን በተለይ በሀገር አቀፍና በዓለም አቀፍ ደረጃ ተአማንነት ያለውን ምርጫ ማካሄድ ነው። ይሄ አጠቃላይ የምርጫ ሂደቱ የተሳካ በማድረግ የዲሞክራሲ ስርዓት ግንባታን ለመመድን መሰረት ለመጣል አይነተኛ ሚና ይጫወታል ብሎ ብልጽግና ያምናል። አንደኛው ሂደቱ ሲሆን ሁለተኛው ውጤቱ ነው። ምርጫን በአብላጫ ድምጽ በማሸነፍ መንግስት መመስረት አለብን። ሁለተኛው ግብ ምርጫን በአብላጫ ድምጽ በማሸነፍ መንግስት መመስረት አለብን። ይህም ደግሞ ብልጽግና ራዕይ ብሎ ያስቀመጣቸውን የብልጽግና ራዕዮችን፣ የብልጽግና ግቦችን፣ የብልጽግና ፕሮግራሞችን ለማሳካት አይነተኛ ሚና ይጫወታል። ስለዚህ እነዚህ መንታ ግቦቹ አንዱ ሂደትን ጤናማና የተሳካ ማድረግ፣ ሁለተኛው ውጤቱ ያማረ እንዲሆን ማድረግ ነው።